ከ33 ዓመታት በፊት መተማ ኢትዮ ሱዳን ድንበር ሐምሌ 3 1960 ዓ.ም ከነ ያሬድ ጎጆ ሰማይ ላይ በክረምቱ ዝናብ የጨፈገገው ጉም ከቀኑ መምሸት ጋር ተጨምሮ አካባቢውን በጸጥታ አውጦታል። የኢትዮጵያንና የሱዳንን ድንበር ታካ በሰፈረችው መተማ መንደር ውስጥ ባለች ትንሽ ቤት 5 የጥበብ ተማሪዎች ቁጭ ብለው በትካዜ ድባብ የውጭውን አየር መስለዋል። ያሬድ ግን የተለየ ፍርሃትና ጭንቀት ከፊቱ ይነበባል። ያሬድና ጓደኞቹ ከተለያየ የኑሮ ዘይቤ የተቀዱ ቢሆኑም ፍቅር ይሉት ነገር በአንድ ቀላቅሏቸዋል። በጋ ሲመጣም የተገናኙበትን 13ኛ ዓመት እንዲሁም የሚለያዩበትን ቀን ለማክበር በዝግጅት ላይ ናቸው። አሁን ከምንም በላይ ስሜታቸውን የረበሸው እንደ አንድ ቤተሰብ የሆነውን መቀራረባቸውን መለያየት የሚባል ነገር ሊፈታተነው መቃረቡ ነው። የነበሩት ክፍል ድንገት ተንኳኳም። ያሬድ በድንጋጤ ይግቡ አለ። ተማሪዎቹ ያልጠበቋቸው አባ ወልደ ስላሴ ነበሩ። ከገጽታቸው እንደ ተማሪዎቹ የተጨነቁ ይመስላሉ። ተማሪዎቹም አንድ ባንድ ጉልበታቸውን በመሳም ምቹውን ቦታ ለመምህራቸው ለቀው ወደ አንድ ጥግ ተቀመጡ። የተማሪዎቹ አለቃ ፈለቀም ለመምህር ወልደ ስላሴ አባ ለምን የጥበብ ትምህርቱን ስንጨርስ ልንሰራ ያቀርነውን አንነግረውትም? ድንገተኛ ጥያቄ አቀረበ። ለመሆኑ ራታችሁን በላችሁ? አሉ አባ ጥያቄውን እንዳልሰሙ ያህል። ተማሪዎቹ ተገረሙ። አባ በተለምዷቸው በ12 ሰዓት ራት ስለመብላታቸው እንደማይጠይቋቸውና የቀረበላቸውን ጥያቄ ሳይመልሱ ወደ ሌላ ንግግር እንደማይገቡ ያውቃሉ። ማንም መልስ አልሰጣቸውም። ከጥቂት ዝምታ በኋላም ፈለቀ አባ ዛሬ ምን ሆኑ? ደከሞት ወይስ? አባ የሚያሰላስሉት ትልቅ ነገር እንዳለ ፊታቸው ያሳብቃል። ድንገራቸው ወይስ ልቶ እያሉ የሚያንገራግሩም ይመስላሉ። በመሃል እሺ አሉ አባ ተማሪዎቹ እንዲነግሯቸው። እኔ በጋ እንደገባ በመጀመሪያ ከብዙ ዓመት በፊት የተለየኋቸውን ቤተሰቦችን ማየት ፈልጋለሁ አለ ፈለቀ። በወሎ ደሴ ከተማ ያደገ የድሃ አርሶ አደር ሶስተኛና የመጨረሻ ልጅ ሲሆን ለቤተሰቡ አስቸጋሪ ልጅ ነበር። ምንም እንኳ የጥበብ ትምህርቱን 4 ዓመት ዘግይቶ የጀመረ ቢሆንም መምህሬ ግን ድፍረቱን ስለሚወዱለት ከትምህርት ሰዓት በተጨማሪ በትርፍ ሰዓቱም ያስተምሩት ነበር። ከ9 ዓመት በፊት ነው የዘመን መለወጫ ዕለቱ ሰንበት ላይ ነበር ያረፈው። ጠዋት ቤተ ክርስቲያን ቅዳሴ ላይ የተገኘው ፈለቀ ወዲያና ወዲህ የሚሯሯጡት አይኖቹ ድንገት አንድ ቦታ ላይ ከሩጫው ይገታሉ። አንዲት ቆንጆ ነበረች አስገድዳ ያቆመቻቸው። ልቡን ከጥግ እስከ ጥግ የተቆጣጠረችው መሰለው። ያን ዕለት ዘመን ብቻ ሳይሆን ማንነቱንም ነበር የተለወጠው። ከቀናት በኋላ ሁለንተናው በልጅቷ ፍቅር ረፍት የተነሳው ወጣት እንደ አገሩ ወግና ልማድ የልጅቷን ቤተሰቦች ለጋብቻ ይጠይቃል። በእሱና በቤተሰቦቿ መካከል የተገተረውን ትልቅ ግድግዳ አላስተዋለም ነበር። ድሃው ፈለቀ ለሀብታሙ ገበሬ ልጅ አለመመጠኑን ፍቅር የሞላው ልቡ የሚያገናዝብበት ጊዜ አልነበረውም። የቤተሰቦቿንም የትዳር ጥያቄ ቢታምነው ከመቀበል ይልቅ ልጅቷን ለመጥለፍ አቀደም። ለዚህም ሴራውን የሚያስፈጽሙ አባሪው ጠምሻዎች ፈልጎ የጠለፋውን ቀን ይቆርጣል። ያቅማቸውን ተዘጋጅተው ልጅቷ ወደምትገኝበት አቀኑ። የልጅቷ አባት ወሬውን በጊዜ በመስማቱ በአካባቢው አሉ የሚባሉ ሽፍቶች ልጅቷን በስውር እንዲጠብቁ በማድረግ የበኩሉን ተዘጋጅቷል። ጠላፊዎቹም ልጅቷ አመሻሹን ወንዝ ዳር ገላዋን ስትታጠብ አይተው እስክትጨርስ በጥንቃቄ ይከታተላሉ። እንደለባበሰች ጊዜ ሳያባክኑ በተከራዩት ፈረስ ላይ አግድም እንደ ስልቻ አስረው ወደ ጫካ በረሩ። ልጅቷ እሪቷን አቀለጠችም። ፈለቀም ወዲያው አፏን በጨርቅ ሸብቦ በያዘው ጩቤ መሳይ ቢላ አስፈራራት። የልጅቷን ጩኸት የሰሙት ጠባቂዎች ልጅቷን ለማዳን በፍጥነት ተሰራጩ። ፈለቀም የሚከተሉት ሰዎች መቃረባቸውን ሲረዳ ተባባሪዎቹ ተኩስ እንዲጀምሩ ነገራቸው። እሱም እያለከለከ ከፈረሱ ፊት መሮጡን ቀጥሏል። የልጅቷ ጠባቂዎች አንድ ሁለት እያሉ የአጸፋ ተኩስ አሰሙ። በመሃልም ከፈለቀ ጋር የነበረው ጠምሻ ጀርባውን ተመታ። ቁስለኛቸውን ለመርዳት አንድ አፍታ መቆም አይችሉም። በዱቤ የተገዛውም የጥይት እርሳስ በማለቁ እጅ ከመስጠት ይልቅ መሸሽን መረጡ። ሽፍታዎቹም በጥይት የቀለቡት ጠላፊ መሞቱን ሲያዩ በወደቀበት ተው ክትትላቸው ላይ አተኮሩም። ጥቂት እንዳሳደዱ እነፈለቀን በግልጽ በማየታቸው በድጋሜ ተኩስ ጀመሩ። ፈረሱና ሌላው ወጠምሻ ሲመቱ ፈለቀ ግን እንደ እድል ሆኖ የታለመለት ጥይት በጆሮው ጉንዱ አለፈም። ፈረሱ እግሩን ክፉኛ ተመቷል። ተባባሪዎችም ወድቀዋል። ሁሉንም ጥሎ እግሩ ወደ መራው ከነፈም። ሽፍታዎቹም ልጅቷን በማግኘታቸው ፈለቀን መከታተል አቁመው ልጅቷ የታሰረችበትን በመፍታት ነፃ ወጧት። አመሻሹንም በጫካው ውስጥ እሳት አንድደው እየሞቁ አደሩና ሲነጋ ለቤተሰቦቹ አስረከቧት። ፍርሃቱና ተስፋ መቁረጡ ኃይል የጨመሩለት የሚመስለው ፈለቀ ሌሊቱን ሙሉ ሲጓዝ አድሮ ሲነጋጋ ከአንድ ዛፍ ላይ ወጥቶ ትንሽ ጋደም አለም። ድካም ስለተጫነው ለመተኛት ጊዜ
አልወሰደበትም። ከጥቂት ጊዜ በኋላ የብዙ ሰዎች ጫጫታ ከእንቅልፉ አዋነነው። በመጀመሪያ ደንግጦ ነበር። ወዲያው ከዛፍ ወርዶ ጉዞውን ቀጠለም። ቦታውን ከዚህ ቀደም ባያውቀውም የገበያ ቀን መሆኑ ግን ገብቶታል። የብዙ ሰው አይን ወደሱ ማነጣጠሩ ቢረብሸውም በድፍረት ገበያውን ሰንጥቆ ማቋረጡን ተያያዘው። ወደ ገበያው መውጫ አካባቢ ሲደርስ ከማለዳ ጀምሮ ሲከታተለው የነበረ አንድ ሰው ፊት ለፊቱ ተደቀነበት። ፈለቀን በርግጎ እርሳስ የለሹን ሽጉጥ አነጣጠረበት። ሰውየው ግን በሰላም እንደመጣና መንገደኛ ከሆነ ቤቱ ሊያሳርፈው እንደሚችል ሲነግረው መሄጃ የሌለው ስደተኛ በሀሳቡ ተስማማ። በትውውቃቸው ጊዜ ታሪኩን ደብቆ ለአካባቢው እንግዳ መሆኑን ብቻ ገለጸለት። ሰውየው የፈለቀን መራብ አይቶ ከያዘው ምግብ በመስጠት ወደ ሞት መንገድ ጀምራ የነበረች ነፍሱን መለሰለት። ከ4 ሰዓት የእግር ጉዞ በኋላ ሰውየው ቤት ደረሱ። ከዚያን ቀን ወዲያ ፈለቀ አዲስ ቤት አገኘ። በዚያው ቤትም የጥበብ ትምህርቱን አሃዱ አለ። ከፈለቀ አጠገብ የተቀመጠው ዘውዱ ደግሞ እኔ ከዚህ ጨርሼ ስወጣ በሰለጠንሁበት ሙያ ወደ አዲስ አበባ ሄጄ መስራት እፈልጋለሁ አለ። ዘውዱ እናቱና አባቱ በመሞታቸው ደብረ ታቦርን ከለቀቀ በኋላ ወደ ትውልድ ሀገሩ ሄዶ የቤተሰቦቹን ሕይወት ማስታወስ አይፈልግም። ዘውዱ እንደ ጓደኞቹ መፍትሄ ላልተገኘላቸውም በሽታዎች መድኃኒት ከመቀመም በተጨማሪ ስለዚህ ዓለም ሚስጥርና ወደፊት ስለሚሆነው ነገር ከአባ ተማሪዎች ሁሉ የተለየ ማወቅ የሚያስችለው ጥበብ ነበረው። በዚህም ጥበቡ አስተማሪው ሳይቀሩ ይደነቁ ነበር። ከጅማሬው ዘውዱ ወደዚህ የመጣው በሱዳን አድርጎ ወደ ሌላ ሀገር ለመሄድ ሲል ነበር። ከገበያ መልስ አግኝተውት ዘውዱን ወደዚህ የጥበብ ትምህርት የቀላቀሉት አባ ናቸው። አባ ዘውዱን ከሚሄድበት ለማስቀረት ብዙ መክረው ደክመው ነበር የተሳካላቸው። ከዘውዱ ፈቅ ብሎ ደግሞ የአባ ልጅ ያሬድ ተራውን ይጠብቃል። እኔ የዚሁ የትውልድ ስፍራዬን ማገልገል እፈልጋለሁ አለ። አባቱንና መምህሩን አባ ወልደ ስላሴን ጥሎ የትም መሄድ አልፈለግም። ከያሬድ ጎን የተቀመጠው የአባ የእንጀራ ልጅ ክንዱ በበኩሉ እኔ ትምህርቴን እንደጨረስኩ ወደ ሱዳን ሄጄ መስራት እፈልጋለሁ አለ። ምንም እንኳ መምሬ የእንጀራ ልጃቸውን ወደ ሱዳን መሄድ ባይወዱትም ወሬውን ግን በጽሞና መስማት ግድ ሆኖባቸዋል። አባ ወልደ ስላሴ እነ ክንዱ ቤት መኖር ከጀመሩ ብዙ ዓመታት ቆጥረዋል። የክንዱ አባት በድንገተኛ ሕመም ሲሞቱ መምሬ በነ ክንዱ ግቢ ውስጥ በጥገኝነት ይኖሩ ነበር። በኋላም ከክንዱ እናት ጋር ተጋብተው ተጠቃለሉ። የክንዱ እናት ከመሞታቸው በፊትም ሆነ በኋላ መምሬ በባህላዊ ሕክምና በሚያገኙት ገቢ ቤተሰቡን ያስተዳድሩ ነበር። ክንዱም ከያሬድ በላይ ሚስታቸውን ስለሚያስታውሳቸው በጣም ነበር የሚወዱት። በመጨረሻም በጥግ በኩል የተቀመጠው ድንቁ ሳግ እየተናነቀው እኔ በዚህ ሙያዬ ከዓመታት በፊት ወደ ተለየሁት አካባቢ ሄጄ ሕፃናትን አስተምራለሁ አለ። አባ ደስ አላቸው። ጎበዝ ልጅ ተባረ አሉት። ድንቁ ከነቀምት አካባቢ የመጣ ሲሆን አመጣጡ እንደ ዘውዱ ወደ ሱዳን ሊወጣ አስቦ ነበር። አባ የሚያገኙት የባህል መድኃኒትን መቀመሚያ ቅጠላቅጠል ፍለጋ በገቡበት ጫካ አንዱ ዛፍ ስር ተኝተው ነበር። አባ በፈለቀ አነሳሽነት የተማሪዎቹን እቅድ በመስማታቸው ቢደሰቱም በሱዳን በኩል መሰደድ የሚለው የክንዷ ሐሳብ ግን አላስደሰታቸውም ነበር። ውጭ ተሰደው ከሚሄዱ ተርበው ቢሞቱ የሚመርጡ አገር ወዳድ ሰው ናቸው። የዝናቡ ካፊያ ጋብ ቢልም ቀኑ እየጨለመ በመምጣቱ ፈለቀ ኩራዙን እሳት መለኮስ ጀመረ። ድንገት ከዘውዱ አይን መንታ መንታ እየሆኑ የእንባ ዘለላዎች መውረድ ጀመሩ። ሁሉም ደነገጡ። ለምን እንደሚያለቅስ አባ በፍርሃትና በማቅማት ጠየቁት። እንባውን እየተቆጣጠረ ክንዱ ሱዳን ሲወርድ የሚደርስበትን አስቀድሞ እንዳየነገራቸው ስቃይና መከራ ብቻ ሳይሆን መሞቻቸው ሱዳን እንደሆነ ነገር ግን ክንዱ መሄድ እንዳለበትና ትልቅ ስራ ሰርቶ እንደሚያልፍ ተረከላቸው። አባ ወልደ ስላሴም ከመርዶ ከብስራትም ያለየለትን ትንቢት ምክንያቱን ለመጠየቅ ስላልደፈሩ ተውትና አእምሯቸውን የሚያናውጣቸውን ሐሳብ በነጋታው ለመንገር ወስነው ተማሪዎቹን ተሰናብተው ወደ ምኝታቸው ሄዱ። ምንም እንኳ ተማሪዎቹ የአባ መጨነቅና ግራ መጋባት ቢያሳስባቸው ይበልጥ የክንዱ ነገር አስደንግጧቸዋል። ራታቸውን ባልተለመደ ጸጥታ ከበሉ በኋላ ኩራዙን አጥፍተው ወደ የመኝታቸው ተሰማሩ። አባ ከወትሮ በተለየ በሐሳብ በመጠመዳቸው እንቅልፍ አልወስድ ብሏቸዋል። ምን ብለውና ከየት ጀምረው እንደሚናገሩ ግራ ገብቷቸዋል። በሌላም በኩል የተማሪዎቹ የትምህርት በመጠናቀቁ የ13 ዓመት ሙሉ ትምህርት ፈተና ምን መሆን እንዳለበትም እያወጡ ያወርዳሉ። ጭንቅላታቸውን ያዞረውም ጀምሯል። ተማሪዎቻቸውን በበኩላቸው በጊዜ ቢጋደሙም እንቅልፍ የወሰደው ግን አልነበረም። ሁሉም ስለ መጻኢ ሕይወታቸው ያስባሉ። ዘውዱ ግን በተለይ ባለው ልዩ ጥበብ ወደፊት ሊሆን ያለውን እያሰላሰለ አንዴ ሲበሳጭ፣ አንዴ ሲደሰት
ሌሊቱን አሳለፈ። እንዳይነጋ የለም ዶሮ እንደ ጮኸ ተከታትለው ተነሱ። አባ በጊዜ ቢነቁም ከመኝታቸው የወረዱት ግን አረፈፍደው ነበር። ሁሉም በአንድነት ቁርስ ከበሉ በኋላ ትምህርት ቀጠለና አባ ለእያንዳንዱ ተማሪ ያሰናዱትን ፈተና ማቅረብ ጀመሩ። አለቃቸው ፈለቀ በአካባቢው ላለው የእንስሳት በሽታ መድኃኒት እንዲዘጋጅ፣ ድንቁ ደግሞ ከፈለቀ በተጓዳኝ በወቅቱ ገበሬውን እያማረረ ለነበረው የሰሊጥ ተባይ ማጥፊያ እንዲያዘጋጅ ታዘዙ። ያሬድና ክንዱ ደግሞ እንደ ቅደም ተከተላቸው ለእጢ፣ ለነቀርሳና ለከባድ ራስ ምታት መድኃኒት እንዲቀምሙ ተመደበላቸው። በመጨረሻም ወደ ዘውዱ በመዞር ለሱ ከባድ ስራ ለመስጠት ወስነው ጥቂት ካሰቡ በኋላ የሞቱ የሰውነት ክፍሎችን የሚያሳድግና ተላላፊ በሽታን የሚከላከል መድኃኒት እንዲፈልግ ነገሩት። ቀላ አድርገውም መድኃኒቶቹን በጥቂት ቀናት እንደሚፈልጓቸው በመንገር ወጡም። ተማሪዎቹ በመገረም ተያዩ። 13 ዓመት ሙሉ ሲማሩ እንዲህ የአጭር ሰዓት ትምህርት ጊዜ አሳልፈው አያውቁም። ሁሉም የታዘዙትን በጊዜ መፈጸም እንዳለባቸው በማመን በየበኩላቸው ወደ ጫካ አምርተው የተለያዩ ቅጠላቅጠሎችንና ስራስሮችን መሰብሰብ ጀመሩ። አመሻሽ ላይም ከተመለሱ በኋላ ከጎጇቸው ተሰባስበው ስለ ቀኑ እንግዳና አስደንጋጭ ገጠመኞቻቸው ለማውጋት ተቀመጡ። ጨረቃም የምሽቱን ጨለማ ለመገዳደር ብርሃን በመርጨት ላይ ነበረች። ነገሩ እንዲህ ነበር። በጫካው አልፈው ገበያውን ሲያቋርጡ በርካታ ሰዎች በደም ተነካክረውና እዚህም እዚያም ሬሳ ወድቆ አይተው ምክንያቱን ቢጠይቁ ከየት መጡ የማይባሉ ከጫካ የወጡ አራዊት ገበያተኞችን እንደጎዱና ቀሪዎቹም የተረፉት የያዙት መሳሪያ መሆኑን ከጥቂቶቹ ይሰማሉ። ቀኑ የገበያ በመሆኑ በነበረው መገፋፋትና ትርምስ በብዛት የሞቱት አዛውንት እናቶችና ህፃናት ነበሩ። ተማሪዎቹም የቻሉትን ያህል የተጎዱትን ከረዱ በኋላ አመሻሹ ላይ ወደ ቤታቸው ተመለሱ። በዚህ የቀለጠ ወሬ ውስጥ እያሉ በሩ ተንኳኳ።